ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። መጀመሪያ ላይ እንዳያችሁት በጣም ነው የሚያሳዝነው፣ በጣም ነው የሚያስደነግጠው ማለት ነው። እንግዲህ ወንድሜ ኤፊሾ ሩታዬን አፍቅሯት እንደዚህ እየተሰቃየ ነው ማለት ነውና በፍቅር እንግዲህ ልጁ ወደ እብደት እየሄደ ነው። ምን እንደማደርገው ራሱ እኔ በጣም ግራ ገብቶኛል። እንግዲህ እሱም እንደተናገረው እህቴም እየተጨናነቀችብኝ ነው ብሏል ማለት ነውና እህቱ እኔ ነኝ። እንግዲህ በጣም አዝኛለሁ፣ በእውነቱ እጅግ በጣም ነው የሚያሳዝነው። ወንድሜ በዚህ ደረጃ በመድረሱ እኔ በጣም አዝኛለሁ። እንደዚህ ይሆንብኛል ወንድሜ ብዬ እኔ አንድም ቀን አስቤው አላውቅም። በጣም መከርኩኝ፣ ግን ምንም ሊሰማኝ አልቻለም፣ ምንም ሊቀየር አልቻለም። ብቻ እኔ በጣም ግራ ገብቶኛል ማለት ነውና በዚህን ሰዓት ሁላችሁም ከጎኑ መሆን አለባችሁ ብዬ ነው የማስበው። ምክንያቱም እናንተም ወንድም አላችሁ፣ እንደ ወንድማችሁ አስቡት። ወንድሜን በጣም ተጎድቷል ማለት ነው። እንግዲህ አካኬ ዘራፍ እያለ ነው ቡታጀራ ሄዶ እንግዲህ የሚፈጠረው ነገር እንግዲህ እናንተ መገመት አቅታችሁም ማለት ነውና አብርሽም ወንድ ነው፣ ስሜታዊ ሆኖ እሱም ደግሞ እንዳያችሁት ነው እንግዲህ በጣም የተጎዳና የተከፋ ሰው ነውና እኔ ምን እንደሚለው ራሱ እኔ ግራ ገብቶኛል። ብቻ ምን ልበላችሁ፣ ፍቅር ነው እንደዚህ የሚያደርገው ይሄ ልጅ። ሌላ ምንም ሆኖ አይደለም፣ ሌላ ምንም ፈልጎ አይደለም። ፍቅርና ፍቅር ነው። ልጅቷን ስለመወዳትና የራሱ እንድትሆን ስለምፈልግ ነው። የራሴ ባትሆንም ብቻ ታናግረኝ ብሏል ማለት ነውና ያው ለዛ ደግሞ አብርሽም ፍቃደኛ መሆን አይመስለኝም። ምክንያቱም እሱም የምወዳት ፍቅረኛ ሆነችና ከዚህ በፊትም አብርሽ ታውቃላችሁ እየተጎዳ ልብ የተሰበረው ልጅ ነውና ድጋሜ ደግሞ ሌላ ሰው እንዲቀርባት አብርሽም አይፈልግም። ስለዚህ ነገሩ በጣም ከባድ ነውና አብርሽ ከዚህ በፊት ተጎድቶ ባይሆን ኖሮ ትንሽ ይሄ ልጅ እንዲረጋጋ ይፈቅድለት ነበረ ብዬ ነው የማስበው። አሁን ግን እሱም ለራሱ ይፈራል ብዬ ነው የማስበውና በጣም ከባድ ነው። ብቻ ባጭሩ ምን አለፋችሁ ወንድሜ ወደ እብደት እየሄደ ነው። ከዚህ በፊትም ሕክምና ወስጄው ነበረ፣ ዶክተር ቀጥሬለት ነበረ። ትንሽ ስሻለው ደግሞ ከዛ ወጥቶ ነበረ። አሁን ደግሞ በጣም እያገረሸበት ነውና ብቻ እኔ በጣም ግራ ገባኝ ማለት ነው። በጣም ማለት ነውና እኔም ከሱ እኩል ነው የታመምኩኝ፣ ልነግራችሁ አልችልም ማለት ነውና ብታዩ ምግብ አይበላም፣ ውሃ አይጠጣም፣ እንደ ድሮ አይደለም። ሲጀመር ካሽቷል ወንድሜና እንግዲህ ግንባሩ ላይ ራሱ እንደዚህ ተጽፏል ማለት ነው የሩታ ስም። ምን እንደማደርገው አላውቅም። እንግዲህ የሩታ ፍቅር ይሄ ልጅ እንዴት ከልቡ ነቅዬ እንደማውጣ ብቻ እኔ ግራ ገብቶኛል በጣም ማለት ነው። ራሴን አጠፋለሁ ይላል፣ እንቅልፍ የለውም፣ ይባንናል። ሩታን ነው የሚለው፣ ሁሌ ሩታን ነው የሚጠራው፣ የእሷን ስም ነው የሚጠራው እና በጣም እኔ ራሱ በጣም ተሰቃይቻለሁኝና ለወንድሜ ጸሎት አድርጉለት ነው የሚለው። እኔ ሌላ ምንም አልላችሁም። እኔ ራሱ በጣም ነው የከበደኝ በጣም ማለት ነውና እሱም እንደሰማችሁት እንግዲህ እህቴ ራሱ እየተጨናነቀች ብለዋል። እውነቱን ነውና እኔ በጣም ነው የተጨናነኩኝ። በቃ የሚለው ራሱ የምናገረው ራሱ በጣም እኔ ግራ ገብቶኛል። በቃ ምን ልበላችሁ ብቻ በጣም ተጨናነኩኝ። እኔ ራሱ በጣም ታምም ያለው ከሱ ጋር ለማስታመም ሞክሬያለሁ፣ ብዙ ወጪ አውጥቼበታለሁ። ነገር ግን ያው እሱ መልሶ ያው ነው እንግዲህ ሕክምና አድኖም ፍቅርና ብቻ አስቸጋሪ ነው። እና ሌላው ደግሞ ወንድሜ ያለው ነገር የመዳም ቅመሞች ፍቅር አታቆም ብለዋል እንዴ። እና እኔም የመዳም ቅመም ነኝና ትንሽ ለኔም ጥያቄ ሆኖብኝ ነውና አንዳንድ ነገር ልንገረው፣ በዚህም ለሱ ምክር ይሆናል ብዬ ስላሰብኩኝ ማለት ነውና እኛ የመዳም ቅመሞች ዝም ብለን ከመሬት ተነስተን የማናፈቅርበት የሆነ ራሱን የቻለ ምክንያት አለን እኛ ማለት ነው። ምክንያቱም ለምን መሰለ ወንድሜም ስለሆንኩ ነው እንጂ እኔ ሌላ ቢሆን እንደዚህ አልል ማለት ያው እንደማትቀየመኝ እርግጠኛ ስለሆንኩ ነው ማለት ነውና ወንድሜ ስለሆንክ ብዬ ነውና እኛ ከመፍቀራችን በፊት መጀመሪያ እናስብበታለን። ሲጀመር ደግሞ እኛ የሩቅ ፍቅር አይመቸንም፣ የእውነቴን ነው የምለና አይመቸንም። እንዲሁም ደግሞ እኛ ፍቅረኛ ያለው ወንድም እንደዚህ አፍቅረንም አንሰቃየም። ምክንያቱም ለራሳችንም ለዛ ሰው አብስተን ስለምናስብና ስለምንጨነቅ አናደርገውም እኛ እንደዚህ አይነት ነገር ማለት ነውና ፍቅረኛ ያለው ወንድ ፍቅረኛ ያለውን ሰው አንቀርብም። አይደለም እንኳን ልንቀርብ ቅርና ዞር ብለን እንኳን አናየውም ማለት ነው። ምክንያቱም ያ ሰው
የኛ ሊሆን ስለማይችል ያ ሰው አፍቅረን እኛ እንጎዳለን ማለት ነው ስለዚህ ለዛ ነው እኛ ማናፈቅረው በርቀት ማለት ነውና ለዛ ነው ሲቀጥል ደግሞ መጀመሪያ እኛ ከሀገር የወጣ ነው ልንሰራ እንጂ እዚህ በሚዲያ አፈቀርን ብለን ልናብድ አይደለም ማለት ነውና ለዛ ነው ማለት ነው እኛ ልንሰራና ልንሰራን የወጣ ነው ስለዚህ እስተሰራን ድረስ ሰርተን አገራችን ገብተን ትዳር ይዘን መቀመጥ ነው የምንፈልገው እንጂ እዚህ በሚዲያ ክሊና ፈቀርኩኝ ራሴን አጠፋለሁ እንደዚህ ሆናለሁ በረኪና ተጣጣለሁ ምናምን አንልምኛ ማለት ነው አላማ አለን በእቅድ ነው የምንጓዘው እኛ እቅድ አለን ማለት ነው ለዛ ነው እኛ ማን አፈቅረው እንጂ ስለ ፍቅር ሳናቀርተን አይደለም እና እኛ በእቅድ ነው የምንሄደው እንጂ ዝም ብለን ዘለን ፍቅረኛ ያለው ወንድ አናፈቅረውም አናየውም ራሱ ዞር ብለን ራሱ ማለት ነውና ድንገት እንኳን በህይወታችን እንኳን ከገባ ያ ሰው ዶክተርም እንክብና ምንም ሳያስፈልገን እኛ ነቅለን አውጥተን ቆሻሻ ውስጥ እንጥለዋለን ማለት ነው እንደዛ አይነት ሰው ድንገት እንኳን ወደ ህይወታችን ከገባ ራሱ ማለት ነው እና ይሄ ማለት በአላማ መጓዝ ማለት ነው እና ይሄ እላለው እንጂ እኛ ፍቅር ሳናቀርተን አይደለም ሲጀመር እኛ ማንንም ያቀናል እኛ ለሰዎች የምናዝን መልካም ሰዎች ከታመመ ጋር የምንታመም ካለቀሰ ጋር የምናለቅስ ሰዎች ነን ማለት ነውና እኛ ማንንም አለም ያቀናል ማለት ነውና ስለዚህ የመዳም ቅመሞች እናንተ ፍቅር አታቆም ብለ እኛ ላይ ባታሳልቅ ወይም ደግሞ በእኛ እንደዚህ ባታሾፍ መልካም ነው ብዬ ነው ማስበው እኛ አንተና እኛን የምንለያየን ምንድነው እቅድና በአላማ መጓዝ ነው ማለት ነው ስለዚህ የመዳም ቅመሞች በዚህ አጋጣሚ ክብር ይገባናል ማለት ነው ለኛ ክብር ይገባናል እኛ በእቅድ ነው ሁሉ ጊዜ የምንጓዘው አንዳንዶች አሉ አሁን ለምሳሌ እነሱም ለምሳሌ እንደ ሉሉ ማለት ነው እንደ ሉሉ አይነቷ እሷ ራሱ ከማማ ጨቤ ጋር ከተለያየ በኋላ ነው እንግዲህ አረብ ሀገር ሆና ያፈቀረችው እንጂ እሱ ከሷ ጋር እያለ አፍቅራለሁ ብላ አንድም ቀን አልተናገረችም አይ አይደለ እኛ ከተጎዳ ሰዎች ጎነነን ያልኩበት ምክንያት ለዚህ ነው በዚህን ሰዓት አሁን ቢኒያም ተጎድቶ እያለቀሰ ነው ብቸኛ ነኝ ሰው የለኝም ከጎኔ እያለቀሰ ስለሆነ ስለዚህ ሉሉም ደግሞ አረብ ሀገር ላይ ሆነ ከዚህ ወንድም ጎን የሆነችው ይሄ ሰው ብቸኛ ነው ማንንም ሰው ከጎኑ የለም ብላ ለሱ በማሰብ እንጂ እኛ እንደዚህ የሰው ትዳር ላይ ገብተን እንደዚህ አንበጣብጣው ማለት ነውና ይሄ ነው ማለት እንግዲህ ከዛ በተረፈ ደግሞ ወንድሜ በርታ ጠንክር እኔ ከጎን ነኝ መቼም በሁ ማለት ነውና እስከመጨረሻ እኔ በሁሉም ነገር እኔ አግዛሃለሁኝ ማለት ነውና በአሳብም በገንዘብም በሁሉም ነገር እኔ ከጎን ሆኜ አስተማመሃለሁ ማለት ነውና አምሽሬ ምንም ማለት አይደለም እኔ እህት አንተ እንደታመምከው እኔ ታመምልሃለሁ አይዞን ወንድሜ እኔ ልከፋል ሌላ ምን ልበል ግን ኮሜንታተሮቹ ደግሞ ተጠንቀቁ ጥሩ ሐሳብ የሚያበረታታ ሐሳብ ስጡት እሺ